ስንቶቻችሁ የ12ኛ ክፍል የዘንድሮ ተፈታኞች ወደ ወታደሮች ካምፕ ገብተው ስልጠና እየወሰዱ እንደሆኑ ታውቃላችሁ? አንተ ምን ሆነ? Subscribe. ኢየሱስ 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 ያልኩለት ትልቁ ተራራ ሜዳው ድንገት ኢየሱስ ይድረስ ለ12ኞች አውቀናል ብላችሁ እንዳትታበዩ በየእምነታችሁ ከልብ ጸልዩ። መልካም ውጤት ሰርቶ ህልምን ለመሰነቅ መረጋጋት እንጂ አይጠቅምም መጨነቅ። ብዙ አትጨነቁ ቤተሰብ ቢጓጓም ምናልባት ካልሆነ የህይወት ምዕራፍ በዚህ አይዘጋም። የሚያስጨንቃችሁ ከፊታችሁ ይውደም፣ አንድዬ ይምራችሁ ፈጣሪያችሁ ይቅደም። ደግሞ ፈተና ለመሄድ ከቤት ስትነሱ ኩኪስና ቆሎ በፍጹም አትርሱ። መልካም ፈተና ይሁንላችሁ። አራኔ ያቺማን 12 ፈተና እንዴት ነበር? አረ ተወኝ እሱን አይወራ ነው። ምን ሆንሽ? አረ ጂቴ ውስቲ ኦንላይን ፈተና ብለው አሰብጡብን ተቀንደ። አረ እባክሽ እና ፍተሻ ምን አናዛ ነበር አሉ ደግሞ በእናት ጭራሽ ፍተሻ ቸገዞቹ ነው ምድሽ ቸገዞ። አረ እባክህ ወኔን አልኩ ፍሪን ቆጠሩ ነው ምል አንዱ የለችም ምናምን ነገር አይደል? አረ እባክህ አስቀምጬው ነው ብዬ ነው የገቡት ነው ምልሽ። አረ ዝብጠት ነው እንግሊዘኛው ላስተካክሉ አልተፈተንም ነው ምል። አረ የምን ጣል ነው የምን ገፋ በድከሜ ስታውቂው ለፍቅሬ ስለፋ እስኪ ምን አገኘሽ ተናገሪ ልስማሽ ያገኝ መንፈስሽ ሲብስብኝ ጭራሽ። ፈተና እየደረሰ ነው አይደል? አዎ እየደረሰ ነው። አዎ ተመስላለህ። በደንብ እያጠናህ እንዴት ነው? ጥናት እያጠናህ ነው በደንብ? እንዴት ነው? ያው እያጠናሁ ትንሽ ትንሽ እያጠናህ ነው። እንዴት ነው እና ታልፋለህ? እንዴት ነው ሐሳብህ? አልፋ ብለህ ታስባለህ? እስኪ እናያለን አንድ ላይ። አዎ እናያለን በደንብ። አንተ ግን አታይብኛ። ያንተ ሪሳ እናያለን። አንተ አትኖርም። ያንተ ደግሞ አትጨናነቅ እሺ። በደንብ በቃ በኮንፊደንስ ስራ። ከወደቅም ችግር የለውም እሺ። በቃ በኔታ ችግር የለውም በቃ ከወደቅም አትጨናነቅ። ኧረ አልጨናነቅም። አንተማ ለምን ትጨነቃ? እኔ 12 ዓመት ብሬን የቀፈቀፍኩት ልጨነቅ እንጂ ገጠር ነው ልክ እንዳትጠራጠሪኝ። ገጠር ልካ። ስንቶቻችሁ የ12ኛ ክፍል የዘንድሮ ተፈታኞች ወደ ወታደሮች ካምፕ ገብተው ስልጠና እየወሰዱ እንደሆኑ ታውቃላችሁ? የሀገር መከላከያ ሰራዊት ዳር ድንበርን በመጠበቅ የአንዲት ሀገር ሉዓላዊነት ማስከበር ዋና ኃላፊነቱ ነው። ሀገር ስትጠበቅ ህዝቦቿ በሰላም ይኖራሉ። ህዝቦች ሰላም ሲሆኑ ደግሞ የትውልድ ቅብብሎሹ መልካም ይሆናል። ስንቶቻችሁ የ12ኛ ክፍል የዘንድሮ ተፈታኞች ወደ ወታደሮች ካምፕ ገብተው ስልጠና እየወሰዱ እንደሆኑ ታውቃላችሁ? ትውልድ ያበብ ዘንድ ደግሞ ወጣት ኃይል በሀገር ፍቅር ስሜትና በበጎ ስነ ምግባር ታንጾ የሀገር አለኝታነቱን ማስከበር ይኖርበታል። በኢትዮጵያ በቀጣይ ከሚተገበሩ ውጥኖች መሃል የ12ኛ ክፍል ተፈታኝ ወጣቶች ወደ ዩኒቨርሲቲ ከመግባታቸው በፊት በወታደራዊ ካምፕ ተገኝተው መሰረታዊ የወታደራዊ ስልጠና እንዲወስዱ መታቀዱ ይገኝበታል። አባይ ቲቪ በአዲስ ዓመት ልዩ ዝግጅቱ የ2016 12ኛ ክፍል ተፈታኞች በወታደራዊ ካምፕ ተገኝተው መሰረታዊ የወታደራዊ ስልጠና ሲወስዱ በስፍራው ተገኝቶ ቆይታ አድርጓል። የበዓሉ ዕለት ከረፋዱ 5 ሰዓት ተኩል ጀምሮ በአባይ ቲቪ ጠብቁን። አባይ ቲቪ የኢትዮጵያ ምርጥ። ለሞትክ ደረጃ እየሞከርኩ ነው። ምን እየሞከርኩ ነው? ሳልተኛ ለማጣት እየሞከርኩ ነው። ሳልበላ ለማጣት እየሞከርኩ ነው። እንቅልፌን አጥቼ ለማጣት እየሞከርኩ ነው። ተረዳኝ። በቻልኩት አቅም ለማጣት እየሞከርኩ ነው። ውጤት ለማምጣት እየሞከርኩ ነው። ተረዳኝ በቃ። Why?
ለየለት አንተ ምን ሆነ ብርሃኑ ነጋና ኧረ እኔ ዘኪ ነኝ እባክህ ብርሃኑ ነጋና እኔ ዘኪ ነኝ ነው እኮ ምን ሆነ ነው የሰላም ይሁንልን የሰላም ይሁንልን አዲስ ዓመት አዲሱ ዘመን ማን 12 ያክል ውጤታችን እኮ ሊወጣ ነው እንዴ ማዘር ልጅ 500 600 ያመጣል ስትል ነበር የኔ ማዘር አንዴ ቆይ ጋድ እባክህ ማዘር ሞድን አፕላይ አድርግልኝ ካሚንግ ሰማ አንተ ድጥራስ የብርሃኑ ነጋ ልጅ ራሱ ፈተናው 300 ያመጣም እሺ እንዴ ምን ይመስላል ይሄ በቆሎ ቂጥ ልጅን ሼም ሊያስይዘው ሰማ መምህራኖቹ ራሱ ቢፈተኑ ካልተኮራረጁ ያልፉትም ነበር እሺ አሁን ፈተና ምን ይመስላል ልጅን ሼም ሊያስይዘው እኮ 400 ምናምን ብሎ ይሁት ሰው ሲመስል የግመል አንጀት ያዞ ቅዘን አትየኝ እንደዚህ ሂር ከዚያውን አመሰግናለሁ ሺማጂ ዝም በል አንተ ነው ለሚጋት ዩርባክ ብዬ ነው እንጂ ወ400 በታች አምጥተህ እዚህ ቤት አገባትም እሺ ደስታፍ የ12ኛ ክፍል ተማሪዎች በቅርቡ ስለሚፈተኑት ፈተና መንግስት የትራንስፖርትና የሌሎች ወጪዎችን እንደሚሸፍን ገልጿል። ሌሎች ወጪዎች ማለት የካርድና የኢንተርኔት አገልግሎት ነው ማለቴ መኮራረጃ እንዲሆናቸው ማለቴ ነው። የወረቀትና የመሳሪያ ነገሮችን ነው እንጂ እሱማ ግዴታው ነው። ይሄ ድጋፍ ነው እንዴ? ኩዊዝ ነው እንዴ? ወረቀትና ስክሪፕቶ ከራሳችሁ አምጥታችሁ ተፈተኑ የሚባለው? መንግስት ግዴታው ፈተናውን መፈተን ነው። ከዚህ በተጨማሪ ያሉት በድጋፍ እንደሚደረጉ ይታወቃል። እሺ ለምን የኦንላይን ፈተና በስልካቸው እንዲሰሩ አልተፈቀደም? እሱ አገልግሎቱን ለማድረስ ከባድ በመሆኑ ነው። ውሸት። ተማሪው ታብሌቱን ይዞ ይጠፋል በሚል ፍራቻ ነው። ያው ፈተና የከበደው ተማሪ አማራጭ የሚለው ነገር ሊሆን ይችላል። በጭራሽ የሰው ልጅ አይምሮን ለመቆጣጠር በእንደዚህ አይነት ፈተናዎች አይምሮን መፈተን አለበት ብዬ አምናለሁ። ቆይ አንቺ የትራንስፖርት ድጋፍ የሚደረግላቸው ለምን ይመስልሻል? ያልገባቸውን ቶፒኮች እየተወያዩበት እንዲማማሩ ይሆናል ብዬ አስባለሁ። አይደለም አጤሬራና አንዳንድ የያዙት መኮራረጃ መንገድ ካሉ ባስ ውስጥ ጀምሮ ሊፈትኗቸው አስበው ነው። ይኸውልሽ ከባስ ውስጥ ጀምሮ መኮራረጅ ከባድ ነው የሚሆነው። ሞቲቬሽናል ስፒከር ይሄ ድርጊት አሁን እንደተጀመረ በዚሁ መቀጠል አለበት ብለህ ታምናለህ? አላምንም። ምክንያቱም የሰው ልጅ ምቾት አይወድም፣ የታወቀ ነው። እኔ የትምህርት ሚኒስቴር ብሆን ምን አሻሽል ነበር ብለህ ታስባለህ? የትምህርት ፖሊሲውን ለማለት It's